እንደው ስታስበው ማይሌት ቁመን ቀድሰን ወተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ እንዴት ሆኖ? ለእናንተው ምን ብለን እናወራለን? ባግያ አካባቢያችሁ ወንድም ወንድሙን እየገደለ እናቱን አባቱን መንገድ እንዴ! ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ፣ ተው በሉ፣ ገላግሉ። እንዴ ተው አትጋደሉ በሉ። እንዴ ምን ያስፈራል? ይሄ እኮ እንኳን ለቤተ ክርስቲያን ለመንግስት እንኳን አትግደሉ ሕግ እኮ ነው። ሕግ ነው አይደል እንዴ? አይደለም እንዴ? ሕግ አይደል? በዓለም እኮ ነው። አትስረቁ ሕግ እኮ ነው እንዴ? አትበድሉ። ቤተ ክርስቲያን ምን ብላ አትስበክ? ይኸው ዝም ስላለች በቃ እዚህ ደረሰች ዛሬ። ውስጥ ያለው ተባይ በእውነቱ እንጀራዋን እየበላ ውስጥ ያለው እናቱን የሚናከስ ልክ እንደዚሁ ኪያኪሰና የተዘፈጠረ ብለው አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ፣ ባለጌ ትውልድ ተነሳ። ሃይማኖቱ ይቅር ለእንጀራ እንኳ ብሎ ሰው ዲስፕሊን የለው። ለእንጀራ ሰው ዘበኛ የሚሆን ለምንድን ነው? ለእንጀራ። እና ግራው ገብቶናል። በእውነቱ መጠንከር አለብን። አው ቁስሉን ውት እንጂ እንዴ ሌላ ምን ይሰበካል? እንዲያው እንዳልቆስል እያልክ እየሸሸህ ምን ትሆናለህ? መጨረሻ እኮ ሞት ነው። ቁስሉን ይዞ እኮ ነው። ደስ አላቸው እኮ ነው ያለ። አሁ ደስ ሊለን ይገባል። መከራ ለቤተ ክርስቲያን ምን ቁም ነገር አለ? ያ ካልሆነ ትንሣኤ እኮ የለም። ካልሞቱ ትንሣኤ የለም። ሰው በተነሳው ዝም ብለን ትንሣኤ ብንል እንዴ ወበከመ ፈንወኒ አብ ከመ ዋነፌን ወክሙ ነው ያለ። እኔን ሙት ተሰቀል እንዳለ በሉ እናንተ ሙቱ ተሰቀሉ አለ። ታዲያ ሌላ ምን ይምጣ?